ይታወቅ ነበር ነው ሸው። ዛሬ ላይ የአረብ ባህል ነው ብለው ይናገራሉ። የየመን ባህል ነው ይላሉ። መልበስ አልቻልኩም በይ አንቺም ሆይ አንተ ሚስትህን መቅጣት አልቻልክም፣ ማልበስም አልቻልክም፣ ራሷን ማሸነፍ አልቻለችም፣ አንተም በዲንህ ሚስትህን ማስተዳደር አልቻልክም። ስለዚህ ይቺ ስለሆነ ሽርሸራ ውስጥ አትግባ። የአረብ ባህል አይደለም። ዲን ነው ያዘዘው፣ ዲን ነው ያዘዘው፣ ቁርአን ነው ያዘዘው። ዩድኒነ ዐለይሂነ ሚን ጀላቢቢሂነን የተናገረው አላህ ነው። አላህ ሱብሓነሁ ወተዓላ ነው የተናገረው። ታው እንጂ አንተዬ ታው እንጂ አሰልፈህ ሴቶችን የ8 ቁጥር አልብሰህ ሴቶችን አደባባይ አውጥተህ የውመል ቂያማ አላህ ፊት ምን ልትመልስ ነው? ለምን ኒቃብ ታዲያ ዋጅብ ነው? አዎ ዋጅብ ነው፣ ዋጅብ ነው። ይህን ተናግረናል። ዋጅብ ነው ኒቃብ። ገራገር ኡስታዝ ለመጠየቅ በጣም ቀላል ነው፣ ችግር የለም። አውረት ጣጣ የለው ምንም የሚለው ምንም ችግር የለም። በቃ አይወስወስ አትበይው። እኔም ለምን አንቺ ነው ያልነው ይላል። ብዙ ጊዜ ደግሞ ደስ ይላቸዋል። ኡስታዝ ማለት ይሄ ነው ብሎ የሚሄዱበታል። አላህን እንፍራ። ሴቶቻችንን በትክክል አልብሰን እናያዝ። ኒቃብ እናልብሳቸው። አይነ በራ ምናምን ብለህ አታልብስ። ሙሉውን ነው ማልበስ ያለብህ። መላ ሰውነታቸው ነው መሸፈን ያለበት። ጥፍራቸው መታየት የለበትም። ጸጉሯ መታየት የለበትም። አላህን ፍራ። አንተም አላህን ፍራ። ልብሷ ረዘም ይበል። ያ ካልሆነ ካልስ ታድግ፣ ወፈር ያለ ካልስ ትልበስ። ስትራመድ ሰውነቷ እንዳይገለጥ፣ ካልሷ አጭር ሆኖ ከተረገዟ በላይ ያለው ሰውነት እንዳይታይ። አሁን ሸፍን። እንደው ምን አይነት ከለር እንደሆነች እንዳትታይ ባለቤት። ቀናተኛ ሁን። እሺ ቀናተኛ ሁን። አለመቅናት የአሳማ ባህሪ ነው፣ የሰው ልጅ ባህሪ አይደለም። ወላሂ ሰው መቅናት አለበት። ሚስቴ ጸይም ትሁን ቀይ ትሁን ጓደኛ አያውቅም። ለምንድን ነው የሚያውቀው? ለምን ቀናለሁ እኮ ባለቤት እኮ ነኝ። ለምን አንዳንዱ ቀይ ሴት ያገባል። በቃ ቀምተዋል የተባለ ይመስል ኳኩሎ ምን ብሎ እጅና እጇን ይዞ በአስፋልት ላይ ይሄዳል። ይዋህነት ያጠምድልሃል። ዙሪያን ያለ አሳ ነባሪ አይለቅልህም። ነገ ስልኳን ነው የሚያፈላልገው። ጠንቀቅ በል፣ ሞኝ አትሁን። ይታወቅ ነበር።